Ani marika la kazuneto taye yule ubetwa ሽኛና እንተኒ ነበር በደንብ ይችላልሽ መጣጣብቀኝ ስበው መጣው ሸኝቻቸው አሁን ድሮ የተቸገረ ሰው በቃ ኑሮውን አነስተኛ የሆነ ኑሮ ያለው ሰው በአብዛኛው አሁን እኮ ትክክለኛ ስራ ያለው ቢሮ ውስጥ የሚሰራ ደሞዙ ጥሩ ነው ብለ መታስበው ውሻ መንገድ ላይ እየሄደ ሌሎች ውሻ መተው ሊበሉት ሲል ጭራውን ወደ ውስጥ ከቆለፈ በቂጡ ቁጭ ካለ ይነኩታል ምክንያቱም ውሻ ነው ብለው ይተውታል ዝንጀሮ ጭራውን ቢቆልፍ ይተውታል አይተውቱም ይበሉታል ምክንያቱም ውሻ ማንነቱን ምን ብሏል አውቋል ሰላም እንዴት ናችሁ ቤተሰቦቻችን የዛሬ ፕሮግራማችን ይዘን ቀርበናል እንግዲህ በዛሬ ሪአክሽን ፕሮግራማችን አስተማሪ እንዲሁም ደግሞ ቁም ነገር አዘል ነገሮችን ይዘን ተቀላቅለን ይዘን መጥተናል ፕላስ ደግሞ ሌሎችም እኛን ፈታ ዘና የሚያደርጉ ነገሮችን ጨማምረን ይዘን መጥተናል ማለት ነው አብሮንታችሁ አይለየን ይመቻችሁ ከአትሌት ኃይሌ ገብረስላሴ ጋር ሁላችንም ተፋፍረን ነው እንጂ በጣም ችግር ውስጥ ነው ያለነው ኑሮ ከብዶናል የሚል አይነት ሐሳብ አለና እንዲህ አይነት የህዝብ ድምጾችን ፍለፊት ማውጣቱ ጥሩ ነው በአንድ በኩል ምንድነው እውነት ለመናገር ይህ የኑሮ ሁኔታ አሁን ስናየው እንደ ኢትዮጵያ ብቻ ሳይሆን ዓለም ላይ ስትሄድ አሁን አሜሪካን ሀገር ድሮ $100 ወይ $50 ይዘህ ሄደህ ሱፐርማርኬት የምትገዛው ነገርና አሁን በፍጹም አይገናኝም እኔ በጣም የሚገርም ነገር ካለፉት አመታት ጀምሮ ብዙ መልካም ነገሮች ለመስራት እንሞክራለን በአላስ ሲመጡ ብዙ ዶዎች ቤት እንደርሳለን ብዙ ነገሮች ለማድረግ ይሞከራል እና እንደዚህ ጊዜ የቅርብ 2 አመት 1 አመት ከምናምን ጊዜ 2 አመት በኋላ አመት ባል ሲመጣ የተቸገረ ሰው ብዛት ማየት በጣም ሰጣጭ ነው እውነት ለመናገር አሁን ድሮ የተቸገረ ሰው በቃ ኑሮውን አነስተኛ የሆነ ኑሮ ያለው ሰው በአብዛኛው አሁን እኮ ትክክለኛ ስራ ያለው ቢሮ ውስጥ የሚሰራ ደሞዙ ጥሩ ነው ብለ መታስበው ትልቅ ቦታ ላይ የሚሰራው ሰው ሁሉ ሌላውን ቀን እንደሚሆን አድርጎ ይኖራል በአመት ባል ደግሞ ልጆች አሏቸው ብዙ ነገር ያስለምደዋል እና እጅግ በጣም በቃ ያስደነግጣል የሚለምነው ሰው አፍሮ በቃ ያፈረ የሆነ ነገር ለመጠየቅ ያፈረ የሚጠይቀው ሰው ራሱ ሁሉም ሰው በመትለው ደረጃ ተቸግሯልና እግዚአብሔር እንግዲህ ምህረቱን አውርዶልን የተሻለ ቀን እንዲያመጣ እንጸልያለን ያ ይሄን ከማለት ውጪ ምንም የምንለው አቅም የለንም ቢኖረን ብዙ ነገር ብናረግ ጥሩ ነው ግን ኑሮ በጣም ከባድ ነው በተለይ በአላት ደግሞ ምንድነው ልጆች የለመዱት ነገር አለ ልብስ አዲስ ልብስ ለምዳሉ በግ ለምደዋል ቤት ውስጥ የሚደረጉ ነገሮች አሉ በፊት በግ 2000 ብር 500 ብር ምናምን ይሸጣል እንደምንም ለበግ ታስቀምጣለህ አሁን በጉ 15000 12000 ገብቷል ስጋ በኪሎ ስንት ገብቷል ቅቤው ስንት ገብቷል ብለ ስታስብ ኖርማሊ ከዚህ በፊት የምታደርገው ነገሮች አይደለም ትንሽ አነስ አድርገህ ለማድረግ እንኳን ብዙ ተቸግሯል ምክንያቱም ብሩ የመግዛት አቅሙም ተዳክሟል ከዛ ደግሞ ደሞዙም የታወቀ ነው የሥራው እንቅስቃሴ አሪፍ በመትለው ደረጃ አይደለም ያለው ስለዚህ ያለው ነገር በጣም ከባድ ነው እርስ በርስ ለመረዳዳት እንኳን የተቸገርንበት ሁኔታ ነው ያለው ጣቶች ይህንን ፕሮግራም የሚከታተሉ ሰዎች ከሆነ በጣም ብዙ ቴራፒስቶችን አብርቻለሁ ኢትዮጵያ ውስጥ 90% የሚሆን ህዝብ I'm sorry to say it እጅግ በጣም እየቀፈፈኝ ነው ማወራው ከውሻ ያነሰ ጭንቅላት ያለው ህዝብ እንደሆነ ከእንስሳት ያለፈ ላስረዳክ ማንነት ክራይስት ሲኖር አሁን ልክ ሳወራ ኖ ዳኒ ተው ምናምን ትሉኝ ታውዩሉ ነው ያ ውጤት ትላውራክ ውሻ መንገድ ላይ እየሄደ ሌሎች ውሻ መተው ሊበሉት ሲል ጭራውን ወደ ውስጥ ከቆለፈ በቂጡ ቁጭ ካለ ይነኩታል ምክንያቱም ውሻ ነው ብለው ይተውታል ዝንጀሮ ጭራውን ቢቆልፍ ይተውታል አይተውቱም ይበሉታል ምክንያቱም ውሻ ማንነቱን ምን ብሏል አውቋል የሰውየው ማንነትን ምን ይለዋል ያ ውሻው ማንነት ስለሚያ የኛ ወገን ነው ብሎ ያስባል ከሰው የዘቀጠ ምትመለከተው ተው አትግደለኝ ባክን ተው ያለ በድንጋይ ወግሮ ይገለዋል ያንተው ትውልድ አላየህም ዩቲዩብ ላይ እና ከውሻ አንስም ውሻ እንኳን ዘሩን ያውቃል ለምን እኔ ኦሮሞ ነኝ ወይ እኔ እስላም ነኝ ወይ እኔ ክርስቲያን ነኝ ክርስትና ይበልጣል የሰውየው ስብዕና ይበልጣል ሰውየው ቢኖር እኮ ነው ክርስቲያን ልታደርገው ሰውየው ቢኖር እኮ ነው እስላምም ልታደርገው የምትችለው የዘቀጠ ጭንቅላት ከእንስሳ ያነሰ ጭንቅላት በመድር ላይ ተኩላ ነው ክፉ ተኩላ የራሱን ዘር አይገልም አይበላም ሊባላ ይችላል ሊበጫጨቅ ይችላል አልቻልኩም ካለ ግን ይተዋል የኛ ትውልድ
ወዷን ቀደው ልጁን አውጥተው በህይወት የሌለ ልጅ ውስጥ ያለ ልጅን አውጥተው ያልተወለደ ኩላሊት ቀደው ይበላሉ። ምን አይነት ከእንስሳ የባሰ ከተኩላ ያነሰ ጭንቅላት እንዳለ ውጤት ነው የምናየው። ሰው ነኝ ስላልክ ሰው አይደለም። አላየህም? እስላሙን በድንጋይ ሲወግሩ ተውኝ እባካችሁ በአላህ ለብያችሁ በፍሊስ ተውኝ እያለ ድንጋይ አንስተው ልጁን ሲገሉት ቆሞ ሌላው ይቀርጻል። እንስሳ ከእንስሳ ያነሰ ጭንቅላት ምህረቱን ያምጣልን። ሌላ ምን ይባላል? መምረጥ ያለባችሁ ነገር የምትበሉትን አይደለም የምትኖሩትን ሰው ነው መምረጥ ያለባችሁ። የጎመን ወጥ በፍቅር መብላት የሰባ ፍሪዳን ጥል ባለበት ዘንድ ከመብላት ይሻላል ይላል። ዛሬ በጣም ብዙ ሰዎች ፍሪዳ ብለው ገብተው ራሳቸው ፍሪዳ ሆነዋል። ራሳቸውም በማይሆን ዋጋ ሽጠዋል። ምን ነው በቀረብኝ የሚሉ በርካታ ሰዎች አሉ። ደስታ የለውም። ፍሪዳ ውስጥ አይደለም ያለው። የማይሆን አይነት ትልቅ ኑሮ ውስጥ ገብታችሁ ወና ሆናችሁ ከምትኖሩ ትንሽ ኑሮ ውስጥ ገብታችሁ ደስተኛ ሆናችሁ ብትኖሩ ይሻላል። እንጀራ ብላችሁ ገብታችሁ ህይወታችሁ እንዳይበላሽ፣ እንደው ኑሮዬን ለመቀየር ብላችሁ ገብታችሁ ህይወታችሁን ሚስ እንዳታረጉ፣ የቁም ሲኦል እንዳይሆንባችሁ ኑሮ መጠንቀቅ አለባችሁ። በጣም ብዙ ሸማቾች ወጥተዋል ከተማ ላይ ገንዘብ ይዘዋል። እናንተ ራሳችሁን በጣም ካራከሳችሁ ይገዟችሁ። ራሳችሁን አታራክሱ። Life is just one day. You born in the one day, and you live in the one day. You die in the one day. Everything happening in the one day. Today is only your life. Yesterday is already dead. Too late. Tomorrow is not born. Too early. What you have is today. Today is the only life. Today is not the little part of life. Today is life. It's all. Yes. Therefore, we need to make enjoy or happy every day. You don't say me, I want happy life. That's illusion. Don't say me, I just want to say, I want a happy day. Away,
ጥርሶቿ አዋይ ነው ለብቻ መውደድ ሊነዘር ሲዘራ ከላቷ ታየው ልዩ ነው ውበቷ ሲገምረው አካል ሰውነቷ ታየው ልዩ ነው ውበቷ ሲሉ የልብ ወቃቷ አየነው ልዩ ነው ውበቷ መልካማ አካሏማ ሽታማ ሰውነቷ እንዳለቅስ ተደረገ አይተው ይህን አይኗ ገዳይ ሽንቷ ገዳይ እሳቷ ገዳይ አገር ይፈትብኝ እስኪ ወጣ ትታይ እስኪ ወጣ ትታይ 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 በአደባባይ ትታይ በአገሩ ላይ ትታይ በቀሱ ላይ ትታይ ጎዳናው ላይ ህይወት እኮ እንዳቀባበልሽ ነው እንጂ እንደተሰጠሽ የደስታ ሁሉ መሰረት ምን እንደሆነ ታውቂያለሽ? አላውቅም። ምስጋና፣ ማመስገን፣ የምትፈልጊውን ሳይሆን የሚያስፈልግሽን የሰጠሽን ፈጣሪ ማመስገን። ይህ አውቶቡስ ኑሮ ነው የሚመስለኝ። ሁላችንም ፌርማታችንን ጠብቀን እንወርዳለን። አውቶቡሱም እያራገፈ ይቀጥላል። መውረጃችንን እኛ ብንረሳውም ገዛኝ አይረሳውም። የሚወርደውን ከመሰናበት ውጭ መታገሉ አይረባል። ነዋሪዎቹ እኛ ነን፣ ሾፌሩ ደግሞ እግዚአብሔር። ናየ ናይ ናየ ናይ ናየ ብሉ ናየ እንግዲህ ሰሞኑ የሶሻል ሚዲያ ከፍተኛ ጩኸት የያዘው የበረከት ገበሬዋ ወሬ ነውና እስኪ ምንድነው የተፈጠረ ያለው ለመናገር የራሳቸው ግን እኔ እርግጠኛ ሆኜ የምነግርህ የሆኑ የተደራጁ ቡድኖች አሉ። በጣም የተደራጁ ፌደራል ፖሊስ ውስጥ አሉ። የጸጥታ አካላት እሱ ጋር ከመግባታችን በፊት አይደለም። ይኸውልህ አንድ ላይ የተያዘ ነገር ስለሆነ ፊራ አንዴ ስማ። ይኸውልህ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ፣ ፍትህ ሚኒስቴር ውስጥ አሉ። እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንም ይሁን ማንም ከመምታት ወደ ኋላ ማይመለሱ ህግ ከለላ እየሰጣቸው በቃ ህግ ውስጥ ነው ያሉት እነዚህ ሰዎች ገባ። እኔ ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኔ እኮ ተሽጦብኛል ብዬ እኮ ለፌደራል ፖሊስ አመልክቼ ምርመራ ላይ ነው ያለው። ፌደራል ፖሊስ እያየልኝ ነው ያለው ኬዙን ማለት ነው። ተሽጦብኛል ነዳጁን አልወሰርኩም ብዬ 25 ሚሊዮን ብር የከፈልኩት አልወሰርኩም ነዳጁን ብዬ አመልክቼ ሳበቃ ማለት ነው መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሽ ሆኜ መጣሁ። ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው ያልወሰርኩትን ነዳጅ እስር ቤት እያለሁ የወጣ ነዳጅ ከጅቡቲ ገባ። ይሄ ነው የተከሰተው ነገር፣ ይሄ ነው የተፈጠረው ነገር። እንደማንኛውም ሰው በሚዲያ ነው ያየሁት። በዛ ላይ ደግሞ ልክ እንደጠፋው ቆይ እኔ አንድ ጥያቄ ልጠይቅ። ፊንቴክ ኢንቨስትመንት ስለ ፊንቴክ ኢንቨስትመንት ስናወራ ዋናው መስራቹ ሰውዬ ማን ነበረ ስሙ? ዋናው ሰውዬ ፊንቴክ እኮ ግርማይ ገብረ ሚካኤል ነው የሚባለው። የሳውዝ አፍሪካው ዋንጫ ያዘጋጀ የነበረው
ነገ ሰው እንሆናለን። ታክሲ ሰርተን እንለወጣለን። የተለያየ ንብረት ሸጠው ከየትም ከዘመድ ከወገንም አስቸግረው በጣም ምስኪን ወገኖቻችን ወስደው ያስረከቡትን ገንዘብ 1.6 ቢሊዮን ብር ይዞ ጠፋ የተባለ ሰው ነው። ክስ ከተመሰረተበት 2 ወር አልፎታል። ይሄ ሰውዬ ወንትር ተብሎ ተለጥፎ አይተው ታውቃለህ? ተፈላጊ ተብሎ ተለጥፏል። እስካሁን ድረስ አይተዋል? እሱን ሰው አላየኸው? ስንት አይነት ሰው እያገቱ አፈርድም የሚያበሉ ሰላማችንን የነሱ መግቢያ መውጫ ያሳጡ። ቢያንስ እኔ ሰላሌ ላይ ውሃ ፋብሪካ አለኝ፣ ሄጄ አይቼው አላውቅም። ፋብሪካው ኢጦሳ ላይ ቄራ አለኝ፣ ሄጄ አይቼው አላውቅም። ዱግዳ ላይ እርሻ አለኝ፣ አይቼው አላውቅም። ጀጁ ላይ እርሻ አለኝ፣ አይቼው አላውቅም። ምክንያቱም እፈራለሁ፣ መሄድ አልችልም። ለዛ ሰላም የነሱን የትም የተለያየ ሰው ደም የሚያፈሱ መኪና እያገቱ ስንት ጓደኞቼ በጠራራ ፀሐይ ተገለዋል እኮ በጠራራ ፀሐይ። ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች ተፈላጊ ተብለው ባልተፈለጉበት ሁኔታ በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች። 8 ሚሊዮን የኢትዮጵያ ብር ኪሳራ አድርሳለች። 8 ሚሊዮኑን ምነው አንድ መኪና አሮጌ መኪናዬን ወስደው ሸጠው ወስዱ ምን ችግር አለ? ገባ አድርሼ ከሆነ ያንን ራሴ ነኝ የነዳጁን ብር የከፈልኩት። ነዳጁን የወሰዱት ራሳቸው ናቸው፣ የሸጡት እነሱ ናቸው። እኔ እስር ቤት ነበርኩ በዛ ሰዓት ነዳጁ ሲሸጥ ማለት ነው። ገባ ያ በሆነበት ሁኔታ ማለት ነው። እንዴት ነው እኔ 8 ሚሊዮኑን ኪሳራ ያደረስኩት መንግስት ላይ? ያልወሰድኩትን ነዳጅ አልወሰድኩም እኮ ነዳጁን። ለዛውም በህጋዊ መንገድ ይሰጣት ይፈቀድላት ተብሎ የተፈቀደልኝን ነዳጅ ገባክ? የተፈቀደልኝን ነዳጅ ሳልጠቀም ሳልወስድ 8 ሚሊዮን ኪሳራ እንዴት ነው ያመጣሁት? እስቲ እንዴት ነው ያደረኩት? እኔ ነኝ እኮ የከሰርኩት። ብሬም ተወስዶ ነዳጄም ተወስዶ ሳልወስድ ምኑንም ነገር ሳልወስድ ባዶ እጄን የገባሁት። ገባ? እኔ በረከት ነኝ። እንዴት አድርጌ ነው 8 ሚሊዮን ኪሳራ ሀገሪቷ ላይ ያደረኩባት? ገባ? እኔ ይሄንን የሰራቸውን ስራ የምታውቃቸው ናቸው። ዘርዝሬ ልናገር ብል ማለት ነው። ገባ? እኔ አንድ ነገር እንድትገነዘብልኝ ወይም እዚህ ጋር የሚሰማኝ ሰው እንዲገነዘብልኝ የምፈልገው አንድ ነገር አለ። ትምህርት ቤት ከአንድም 3 ገንብቻለሁ። ምገባ ማዕከል ከአንድም 2 ገንብቻለሁ። አንዱ በመጠናቀቅ ላይ ነው። ክሊኒክ ገንብቻለሁ። ለመከላከያ ረድቻለሁ። ለፌደራል ፖሊስ ረድቻለሁ። ጎፋ ላይ ችግር ሲደርስ ነበርኩ። ወላይታ ላይ ችግር ሲደርስ ነበርኩ። የቦረና ድርቅ ላይ ነበርኩኝ። በማንኛውም ሰዓት ወገኖቼ በፈለጉኝ ሰዓት ሁሉ አለው። እንደሌላ ሰው ከማበላቸው ከምጦራቸው አረጋውያን ጎኖኜ ቪዲዮ ተነስቼ አልፖስትም። ምክንያቱም እግዚአብሔር ከመዘገበልኝ እግዚአብሔር ካየልኝ ይበቃኛል ብዬ ስለማስብ ሰዎቹንም ማሳቀቅ ስለማልፈልግ የምመግባቸውን ሰዎች 10 የማስተምራቸውን ህፃናት 10 እየቀረጽኩኝ መልቀቅ አልፈልግም ቪዲዮ። እነዚህ ህፃናት ነገ አድገው የት እንደሚደርሱ አይታወቅም። ስለዛ አበላቸው መገብኳቸው ብዬ ሰዎችን እያነሳው ቪዲዮ መለጠፍም መቅረጽም ማድረግም አልፈልግም። ከንጹህ ላቤ ከእርሻዬ አምጥቼ ከ1000 በላይ አረጋውያንን እጦራለሁ። 400 ህፃናትን መግቤ አስተምራለሁ። ኦሮሚያ ላይ 3 ትምህርት ቤት ገንብቻለሁ። አንደኛው ትምህርት ቤት በመጠናቀቅ ላይ ነው ያለው። ይሄንን አድርጌያለሁ። ምገባ ማዕከል አዲስ አበባ ላይ ትልቁን ምገባ ማዕከል የገነባሁት እኔ ነኝ። የአዲስ አበባ ከተማ በልማት የወርቅ ተሸላሚ ነኝ። ኦሮሚያ ክልል ከፍተኛ ስንዴ አምራች ተሸላሚ ነኝ። አርሲ ሊጣ ላይ ተሸላሚ ነኝ። አርሲ ላይ ተሸላሚ ነኝ። ደቡብ ክልል ተሸላሚ ነኝ። እውነት ለመናገር ከዛም አልፎ ተርፎ የአፍሪካ ስራ ፈጣሪ ሴቶች ውመን ዓለም አቀፍ የሴቶች ፓርላማ አይኮኒክ ውመን ብሎ ማለት ነው በስራ ፈጣሪ ሴቶች ዘርፍ ተሸላሚ ነኝ። የ2025 ዱባይ ላይ ሄጄ ዋንጫ ይዤ መጥቻለሁ። እኔ በቅንነት ከማገልገል ውጪ ለምሳሌ እኔ እዚህ ጋር ብነግርህ ማለት ነው ቀጥሎ ምናወራ ይሆናል ስለሱ ጉዳይ አሁን አላነሳም። በኋላ እያወራን ስንሄድ አነሳለሁ። ውሃ መውሰድ ካለብሽ ውሰጂ። አንዴ ኮፒ ሊንክ አድርጉት። እኔም ውሃ ላምጣ 1 ደቂቃ። እስከዛ በፊትም ስራ ነበረኝ። ከአገር ውጪ ደቡብ ሱዳን ሰራ ነበር፣ ኡጋንዳ ሰራ ነበር፣ ታንዛኒያ። ባለቤትሽ ነው ያገኘሽው? ኡጋንዳ ነው? ውጪ ነው ያገኘሁት። አዎ በራሴ መንገድ ነው ውጪ ወጥቼ እየሰራው። እሱ ዩጋንዳ ላይ የፕሬዝዳንቱን ጠባቂዎች ያሰለጥን ነበረ። እሱ ስፔሻል ፎርስ ኮማንዶ ነው ያሰለጥን ስለነበር እዛ ነው የተዋወቅ ነው እንጂ ከሀገር የወጣሁት ራሴ ነኝ። ስሰራም የነበረው በራሴ ነበረ። ከዛ ተዋወቀ። ግን ብዙ አገራት እየሄድኩኝ ስሰራ ስለነበረ መጨረሻ ላይ እንግዲህ ከሱ ጋርም ከተጣመርን በኋላ የሼር መጠናችን ከፍተኛ ሆነ።
ጨመርን እንደገና እኔ ደግሞ ገንዘብም ወደ ኢትዮጵያ አስቀምጥ ነበር ያው ምንም ቢሆን ኢትዮጵያዊ ታውቃለህ ሁሌም ዜግነቱንም ቢቀይር ምንንም ቢቀይር ኢትዮጵያዊነቱን አይተው ሁሌም ኢትዮጵያ ሲያገኝ ገንዘብ እዛው ሳይሆን እቺ ነገር አገሬ ላይ የሚል ሐሳብ ደግሞ ካለ ለታጠራቀም የምትችለው ለዛ ይመስለኛል አው ታስቀምጣለህ አገር ቤተሰብም አለና ቤተሰብም ስላለኝ አስቀምጣለሁ ኢትዮጵያ በተወሰነ መልኩ ማምጣት የምችለውን ያክል ማለት ነው ከዛ በኋላ ግን ባለቤቴን ካገባውኝ በኋላ መጀመሪያ ጉዞ ያደረግነው ወደ ቻይና ነው ስራ ነበረው ቻይና ሄድን ከቻይና ደግሞ ሞዛምቢክ ከሞዛምቢክ ጣሊያን ከጣሊያን ደብሊን አየርላንድ ተጠቃለን መኖር ጀመርን ከዛ በኋላ የኤቨን ኩባንያ 50% ባለሼርነቴንና የግሌን ኤቨን ኩባንያ 35% ባለሼርነቴ እዛ ላይ ሆነ ማለት ነው እንግዲህ ሐቁን ለፈጣሪ ተተናል ምንም አንለም የቱ ጋር ነው እውነት የሚለው እንግዲህ ድብልቅ ማርሻል አርት ላይ እንግዲህ ግርግር እየተነሳ እንደሆነ ይታወቃል በቅርቡም የተደረገው ውድድር ታውቁታላችሁ ማለት ነው ስለዚህ አሁን ደግሞ ሰኢዶ ማርሻል አርት እና ጆኒ የአዲስ አበባ ማለት ነው ባለፈ ንቃተ ህሊና እንዳሸነፈ ይታወቃል ጆን አሁን ደግሞ ግብግብ እየፈጠሩ ነው ሰኢዶ 10 ሚሊዮን አስገቡልኝ እያለ ነው ቅድሚያ እነሱ ደግሞ ተወዳድረህ ካሸነፍክ እንከፍልሃለን ነው የሚሉት አዘጋጆቹ ማለት ነው እስኪ ለምምድ እያለ ማስፈራሪያ ይመስለኛል አሁን የታራው ቪዲዮ እና እሱ እንዳሳያችሁ ብዬ ነው አልወለድኩም በቃ ብዙ ወሬ እንዳታወራሽ ነግረህ ብዙ ወሬ እንዳታወራ ሽኛል እንት እኔ እንደዛ በደንብ እችላለሁ መጠበቀኝ ስበው መጣው ሸኝቻቸው በጣም አሪፍ ሸጓ ስለሆንኩ ነው መጣው ጠብቀኝ ሸኝቻቸው ቶሎና እጠብቃለሁ ቶሎ መጣው እግር መንገድ ወዳለሁ እንደዚህ ወክ በጣም ያስፈልጋል ለጤናም ያስፈልጋል ልሸኛችሁ እዚያ ነው ምንድነው 8 ኪሎ ሜትር መጣን ብላችሁ ነው እኔ እንሄድበት የለም ልሸኛችሁ በቃቻው እሺ አረ ልሸኛችሁ እንገናኛለን በቃቻው ሸኘኛለሁ እኮ እሷ ቻው በቃ እንደውላለን ፈጣሪ ካለ ነው እንገናኛለን አረ ልሸኛችሁ ቻው እችላለሁ አላልኩም ወይ? አዎ እችላለሁ። ምንድን ነው የምችለኝ? የምሳ የሻይ የዳቦ የቡና ዱላንም እችላለሁ። እንግዲህ የዛሬ ፕሮግራማችን ይሄን ይመስላል። አጣር መጠን ያለ ትንሽ ፈታ ሊያደርጉን የሚችሉና እንዲሁም ደግሞ ሊያስተምሩን የሚችሉ ቁም ነገር አዘል ነገሮችን ይዘን ነበር የቀረብነው። በተሻለ ነገር በተሻለ ስራ እስከምንገናኝ ድረስ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ ይሆንላችሁ።